ሰላም እንዴት ናችሁ የዩቲዩብ ተከታታዮቼ? ዛሬ ማሳያችሁ ቆንጆ ፓስታ በቆስጣ አሰራር ነው። አረንጓዴ ፓስታ ሰሞኑን ትሬንድ ሆኗል። እስኪ ልሞክረው ብዬ ሞክሬያለሁ። በጣም ቆንጆ ሆኖልኛል። እኔ የሚያስፈልጉንን ግብአቶች አያያችሁ ነው። ቆስጣ ያስፈልገናል። ቆስጣውን እኔ በጣም ያንሰኛል ብዬ አስቤ ነበረ፣ ግን በጣም ብዙ ነው። ግማሹን የተጠቀምኩት በዚህኛው ግማሽ ቆስጣውን መጨመር ነው። የሚበቃችሁን ያህል መጠን ቆስጣ ትጨምራላችሁ። ጎረድ ጎረድ አድርጌ የከተፍኩት ቆስጣውን እጥብ የተደረገ ቆስጣ ከተፍ ከተፍ አድርጎ በሚበቃን መጠን መጨመር ነው። ቆስጣውን አናገነፍለውም፣ ምንም አንለውም። የሚበቃንን ያህል መጨመር ነው። ከዛ የሚያስፈልጉት ሌላ ግብአቶች ሽንኩርት ያስፈልገናል። አንድ ተለቅ ያለ ሽንኩርት ያስፈልገናል። ነጭ ሽንኩርት ያስፈልገናል። ዝንጅብል ያስፈልገናል። ዝንጅብሉ በጣም ትንሽ መጠን ነው እንደምታዩት። ነጭ ሽንኩርቱ ቢያንስ 1-4-5 ፍሬ ነጭ ሽንኩርት እንጠቀማለን። እሱን አብሮ መፍጨት ነው። እነዚህን ግብአቶች ሳንጠቀም ከቀረን ጣዕሙ ላይ ደስ የማይል ሊሆንብን ይችላል። ዝንጅብል ከበዛ ያመርብናል። ስለዚህ መጠኑን ሌላ ጊዜ ደግሜ ስለምሰራው አሳያችኋለሁ ማለት ነው። እዚህ ጋር አሁን በደንብ እየፈጨሁት ነው። ለመፍጨት ትንሽ ውሃ ያስፈልገናል። ውሃ ጠብ ማድረግ አለብን። ውሃ ጠብ አድርገን እንፈጨዋለን ማለት ነው። ውሃው ቀጠን ብሎ ማለቱ ምንም ያልበሰለ ቆስጣ ስለሆነ በደንብ ለማብሰል እንዲረዳን ውሃ በደንብ አድርጌ ነው የምፈጨው። ለመፈጨትም በደንብ ሟምቶ በደንብ ይፈጫል እንደምታዩት። በተጨማሪም ደግሞ ለማብሰያ ይሆነኛል ማለት ነው። ለማብሰያ ውሃ ጠብ ማድረግ አይጠበቅብኝም። ባለው ውሃ ራሱን በራሱ ይሄ ድርቅ እስኪል ድረስ ስለማበስለው ይሆነኛል ማለት ነው። ለመሞከር በጣም ፈልጌ ነበርና በደንብም ሪከርድ አላደረኩላችሁኝም እና ኔክስት ታይም ደግሜ እሰራዋለሁ። ቆንጆ አድርጌ እሰራዋለሁኝ ብያለሁኝ። በጣም ስለጣፈጠን ደግመን መስራታችን አይቀርም። ይሄው በምታዩት መልኩ በደንብ አድርጌ ከፈጨሁትኝ በኋላ ጥቁር ቁንዶ በርበሬ፣ ዘይት፣ ጨውና ለውዝ ነው የሚቀረኝ። እዚህ ጋር የምጨምረው አሁን የምታዩት ዘይት ነው። ዘይት በደንብ ይፈልጋል። ልክ ቲማቲም እና ሽንኩርት እንደማቁላላት ማለት ነው። ይሄ ምንም ከዚህ በኋላ የምንጨምረው የምናቁላላው ነገር ስለማይኖር ዘይቱን እዚሁ ላይ ነው የምንጨምረው። ጨውንም እዚህ ላይ ነው የምንጨምረው። ከዛ ቁንዶ በርበሬ እንጨምራለን። የሚበቃንን ያህል መጠን እንደነገርኳችሁ ደግሜ ይሰራላችሁ መጠኑን ገልጸዋለሁ ብዬ አስባለሁኝ። ይሄኛው ደግሞ ግማሽ ሾርባ ማንኪያ ወይንም 1 ሻይ ማንኪያ የለውዝ ቅቤ። በጣም ነው የሚያጣፍጠው ከምነግራችሁ በላይ ማለት ነው። በቃ ጣዕሙን አይቼበታለሁ በደንብ። እነዚህን ደግሞ እንደገና አቀላቅለን እንፈጨዋለን ማለት ነው። ውሃ መጀመሪያ ያረኩበት ውሃ ስላለ በሱ በደንብ ይፈጨዋል ማለት ነው። ኦልሬዲ ፈጭቼው ነበረ ቆስጣውን። ይሄንን ፓስታ አሰራር በቅርብ በጣም ትሬንድ ሆኖ በተደጋጋሚ ስላየሁት ልሞክረው ብዬ ነው የሰራሁት። በሚገርም ሁኔታ እኔ ጣዕሙ መጥቶልኛል ብዬ ነው ማስበው። የነጭ ሽንኩርቱ ጣዕም በስማ እንዴት ልነግራችሁ ከምችለው በላይ ነው። ያው እዚህ ጋር እንደምታዩት መብራት ጠፋ። እንደምታዩት እዚህ ጋር ወደ መጥበሻዬ እሳቴን አግዬ ወደ መጥበሻዬ አድርጌያለሁ። ዘይቱም ሽንኩርቱም ነጭ ሽንኩርቱም ሁሉም ተቀምሟል። አንድ ልጅ ስትሰራ ይቻለሁኝ። ነጭ ሽንኩርት ምናምን በደንብ አላደረገችም እና ይሄ ቆስጣው ብቻ ነው የሚሆንባት። ምናልባት ቴስቱ ለዛ ይሆናል በጣም እንዳልጣፈጣቸውና ጥሩ እንዳልመጣ ስታወራ ሰምቻታለሁ። እኔ በጣም ጣዕም በእውነት ከምነግራችሁ በላይ ወድጄው ነው እንትን ያልኩትኝ። ይሄ ቆስጣውን አያችሁ አይደለ? በደንብ ሲንተከተክ እየወፈረ ይመጣል። ቆስጣውን በደንብ እየበሰለ ይመጣል። ከጎን እኔ ፓስታዬን አብስዬ አስቀምጫለሁኝ። የሚገርመው ነገር ጊዜ ወስዶብኛል። እውነት ለመናገር ቆስጣ ለመብሰል ብዙ ጊዜ አይፈጅም። ግን ይሄ ውሃ ስለነበረው ውሃውን እሳቱን ቀስ አድርጌ ነበረ ስጠብሰ የነበረውና ይሁን እንደምታዩት ያያችሁት ዘይቱን ራሱን ዘይት የተፋልኝ ዘይቱን የጨመርኩትን ዘይት ራሱ ተፍቶ ጥብስ አለ ማለት ነው። እየወፈረ እየተጠበሰ መጣ ማለት ነው። እንደዚህ ሲሆን ቆስጣውም ይበስላል፣ አይመርም። አረንጓዴነቱ እንዳለ የሚያምር አረንጓዴ ነው ሆኖ ያለው። ሌሎቹ ግብአቶች አይታዩም። እና ሽንኩርት፣ ነጭ ሽንኩርት፣ ዝንጅብሉ ምንም አይታይም። ልክ በዚህ መልክ ጥብስ ካለልኝ በኋላ ጨውን አይታችኋል መጥኛለሁ። ጥቁር ቁንዶ በርበሬ አርጌበታለሁ።
ጨርሻለሁ ማለት ነው። አሁን ፓስታውን አረጋለሁ ማለት ነው። ፓስታው እንደምታዩት ትንሽ ተጠባብቆብኝ ነበረ። ተቀቅሎ ፓስታው በረደ። ይሄ ቆስጣው እስከሚበስል ድረስ ማለት ነው። ቆስጣው እስከሚጠበስ ድረስ መሀል ላይ መብራትን ማቋርጦን ነበረ። ዞሮ ግን ይኸውላችሁ እንደዚህ አድርገን እንቀላቅለዋለን። ቀላቅለን ይሄንን ቀስ እያለን ነው የምንቀላቅለው። ራሱን የፓስታው ስለተያያዘብኝ ነው። እናንተ ቤት ውስጥ በደንብ ፓስታውንም አጥላችሁ በቀዝቃዛ ውሃ አድርጋችሁ ቆንጆ አድርጋችሁ ኔክስት ታይም ትሰራላችሁ። በእርግጠኝነት በጣም ፐርፌክት እንደሚሆን አልጠራጠርም። አቀራረቡንም እሱ ላይ ያሳያችኋለሁ። አማውንቱን መጠኑንም እሱ ላይ በደንብ ደግሜ ሰርች ይገልጽላችኋለሁ። አሁን ግን በየቤታችሁ እየሰራችሁ ሞክሩትና እስኪ ደግመን ምን ሰራው አይነት ምግብ ይሁን። በጣም ስለወደድኩት ነው የእውነት ማለት ነው። በጣም ሄልዚ ነው ደግሞ ሪሌቲቭሊ ካርብ ብቻ ከሚሆንብን ቬጂቴብል በዚህ መልክ መጨመር እንደምንችል የሚያሳይ ሆኖ አይቼዋለሁኝ። በጣም ነው የሚጣፍጠው። ቀስ እያልኩኝ ነው ማቀላቀለው። እኔ ፓስታው ስለተያያዘብኝ ነው። ከለሩ ራሱ እንዴት እንደሚያምር አመሰግናለሁ። ቻው። ሰብስክራይብ ማድረግ አትርሱ። አበረታቱ።